የጠቆረ ብብት አንዳንድ ጊዜ የበሽታ ምልክት ሊሆንም ይችላል። ነገር ግን አብዛኛውን ጊዜ የጠቆረ ብብት የሚፈጠረው በቦታው ላይ ያለ ፍትጊያ በሚበዛበት ጊዜ ነው። የጠቆረ ብብትን ለማጥፋት ሲባል ውህዶችን እና ቅልቅሎችን ከመጠቀም ይልቅ ብብት እንዲጠቁር የሚያደርጉ ምክንያቶችን አውቆ በማስወገድ ብቻ ጥሩ ለውጥ ሊገኝ ይችላል። የጠቆረ ብብትን ለማጥፋት በሚል እሳቤ በቤት ውስጥ የሚዘጋጁ እንደ የጥርስ ሳሙና፣ እርሾ እና ሎሚ የመሳሰሉት ውህዶች አንዳንድ ሰዎች ላይ ለባሰ የቆዳ ጥቁረት የሚዳርጉም ሊሆኑ ይችላሉ። ታዲያ ገበያ ላይ የቆዳ ጥቁረትን ለመቀነስ የሚረዱ የተለያዩ ክሬሞችን እና ሴረሞችን ታገኛላችሁ። እንዲሁም ደግሞ ሙከራ የተደረገባቸው አንዳንድ በቤት የሚዘጋጁ ውህዶች ያንን ያህል ባይሆንም የተወሰነ ለውጥን ሊያስገኙ ይችላሉ። በዚህ ቪዲዮ ላይ ብብት የሚጠቁርበትን ምክንያት እና ሕክምናውን በተመለከተ አጠር አድርጌ ለእናንተ አደርሳለሁ። አዲስ ቪዲዮ እንደለቀኩኝ ለአንድ ሰዓት ያህል በኮሜንት ላይ ለሚሰጡ ጥያቄዎች ወዲያውኑ ምላሽ እሰጣለሁ። በዚህ ቪዲዮ ላይ ያላችሁን ጥያቄ በኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። አብራችሁን ቆዩ። በነገራችን ላይ ከወንድ ልጅ ብብትና ከሴት ልጅ ብብት አብዛኛውን ጊዜ የሚጠቁረው የትኛው ይመስላችኋል? በዚህ ቪዲዮ መጨረሻ ላይ የዚህ ጥያቄ መልስ ግልጽ ይሆንላችኋል። ለማንኛውም የአንድ ሰው ብብት ያለ ምክንያት ሊጠቁር አይችልም። በብብት ቆዳ ላይ የሚፈጠር ማንኛውም አይነት ቁጣ በሚኖርበት ጊዜ በቦታው ላይ ያሉት ቆዳዎች ከልክ ያለፈ ጠለብ እንዲያመርቱ ያደርጋቸዋል። ይህ ታዲያ በቦታው ላይ የቆዳ ጥቁረትን የሚፈጥር ይሆናል። በወንድና በሴት መሃል የብብት ስፋት ልዩነት አለ። ለምሳሌ የብብት ስፋት በአማካይ 116 ሴንቲሜትር ስኩዌር ነው። የሴቶች ደግሞ በአማካይ 65 ሴንቲሜትር ስኩዌር የሚሆን ስፋት አለው። ይህ ታዲያ የብብት ጥቁረት የሚፈጠርበት ብቸኛው ምክንያት ነው ማለት አይደለም። ሌላው ደግሞ የብብት ቆዳ ከሌላው የሰውነት አካል የሚለይበት ራሱን የቻለ ድንቅ ተፈጥሮ አለው። ለምሳሌ ከሌላው የሰውነት ቆዳ ይልቅ የብብት ቆዳ ላይ እድገትን ተከትለው ከጊዜ በኋላ የሚበቅሉ የፀጉር ዘለላዎች እና በአይነታቸው ለየት ያሉ የላብ እጨዎችን በውስጡ የሚይዝ የሰውነት ክፍል ነው። በተፈጥሮ የቆዳ እርጥበትን እና ልስላሴን የሚጠብቁ እንደ ኮሌስትሮል፣ ሴራማይድ እና ላክቲክ አሲድ የመሳሰሉ ንጥረ ነገሮች ከሌላው የቆዳ ክፍል ይልቅ በብብት ቆዳ ላይ ያላቸው መጠን ከፍ ያለ ነው። ታዲያ የአንድ ሰው የብብት ቆዳ ላይ ቁጣን የሚፈጥሩ ምክንያቶች በበሽታ ምክንያት ሊሆን ይችላል፣ ወይም ደግሞ በቦታው ላይ የሚፈጠር ፍትጊያ ምክንያትም ሊሆን ይችላል። ለምሳሌ የብብት ጠጠር ለመላጨት ሲባል በተደጋጋሚ ጊዜ ቆዳው በምላጭ የሚፈተግ ከሆነ ቦታው ላይ የቆዳ ቁጣን ይፈጥርና በጊዜ ሂደት የቆዳ ጥቁረትን ይፈጥራል። ሌላው ደግሞ ከውፍረት ጋር በተያያዘ መልኩ፣ ለምሳሌ አንድ ሰው ሲወፍር በሰውነት እጥፋቶች መሃል ያለው ፍትጊያ እየጨመረ ይሄዳል። በዚህን ጊዜ በብብት፣ በብልት እና በታፋ አካባቢ የቆዳ ጥቁረትን እየፈጠረ ይሄዳል። በውስጣቸው አልኮል የተዘጋጁ ሽቶዎች እና ዶዶራንቶች አንዳንድ ሰዎች ላይ ከሚያስከትሉት የቆዳ ቁጣ አንጻር በጊዜ ሂደት የብብት ጥቁረትን ሊፈጥሩ ይችላሉ። አንዳንድ ሰዎች ደግሞ የብብት ፀጉራቸውን ከተላጩ በኋላ በቦታው ላይ ሎሚ፣ የጥርስ ሳሙና እንዲሁም ደግሞ ቤኪንግ ፓውደር የመሳሰሉ ነገር እነዚህ ውህዶች አይደለም የብብት ቆዳ ላይ እየቀረና ጠንካራ በተባለው የቆዳ ክፍል ላይ እንኳን ቢቀቡ የቆዳ ድርቀትን እና የቆዳ ቁጣን የመፍጠር አቅም ያላቸው ንጥረ ነገሮች ናቸው። ሌላው ደግሞ በክሬም መልክ የተዘጋጁ የፀጉር መንቀያዎች አሉ፣ ሄር ሪሙቨር ክሬም። እነዚህ ምርቶች በውስጣቸው የሚይዙት ንጥረ ነገር አንዳንድ ጊዜ የቆዳ ቁጣን ይፈጥራል፣ በተለይ ደግሞ ጥራታቸውን ያልጠበቁ እንዲሁም ጥቅም ላይ በሚውሉበት ጊዜ መጠናቸው የበዛ ከሆነ የቆዳ ቁጣን ብቻ ሳይሆን በቦታው ላይ ቁስለትንም ሊፈጥሩ ይችላሉ። በዚህን ጊዜ የብብት ቆዳ ላይ ረዘም ላለ ጊዜ የሚቆይ ጥቁረትን የሚፈጥር ይሆናል። በሌላ መልኩ ደግሞ የብብት ፀጉርን በሰም መንቀል ወይም የብብት ፀጉር ዋክስ በሚደረግበት ጊዜ አንዳንድ ሰዎች ላይ የቆዳ ቁጣን ስለሚፈጥር በጊዜ ሂደት የብብት ጥቁረትን የሚፈጥርባቸው ይሆናል። ታዲያ እዚህ ጋር እስካሁን የጠቀስኳቸው ምክንያቶች አንድ ሰው ላይ ምንም አይነት ተጓዳኝ በሽታ ሳይኖር በሚደረጉ አንዳንድ የውበት ጥበቃ መንገዶች ምክንያት ሊመጣ የሚችል የብብት ጥቁረት ነው። ከዚህ ውጪ ደግሞ በቦታው ላይ ያለ የቆዳ ቁስለት ሲኖር፣ ለምሳሌ ጭርት ሊሆን ይችላል፣ በበሽታ አምጪ ተዋሶዎች የሚፈጠር ቁስለት ሊሆን ይችላል። እዚህ ጋር በምስሉ ላይ እንደምትመለከቱት ይሄኛው ለምሳሌ ኤሪትራዝማ በመባል ይታወቃል። ራሱን የቻለ ሕክምና ያለው የቆዳ ችግር ነው። ከዚህ በፊት በሰራሁት ቪዲዮ ላይ ስለ ሕክምናው ሰፋ ያለ ማብራሪያ አስቀምጫለሁ። አንዳንድ ጊዜ ደግሞ እዚህ ጋር ላይ እንደምትመለከቱት አይነት ያለ የብብት ቆዳ ጥቁረት ሊያጋጥም ይችላል። ይህ አይነቱ የብብት ቆዳ ጥቁረት በሕክምናው አካንቶሲስ ኒግሪካንስ በመባል ይታወቃል።
ከሌላው አይነት የብብት ጥቁረት የሚለየው ጥቁረቱ ከብብትም ውጪ በሌላ የሰውነት ቦታዎች ላይ የመውጣት ባህሪ ያለው ስለሆነም ጭምር ነው። አብዛኛውን ጊዜ ካስተዋላችሁ ወፍር ያሉ ሰዎች ላይ አንገታቸው አካባቢ ሲወጣ ይስተዋላል። ከዚያ ባለፈ መልኩ ደግሞ በፊት፣ በከንፈር እና አንዳንድ ጊዜ የተለመደ ባይሆንም በአፍ ውስጥ እና በአይን ዙሪያ የሚወጣት ባህሪ ያለው አንዳንድ የቆዳ ጥቁረቱ በዝቶ የቆዳ ጥቁረቱ ባለበት ቦታ ላይ እንዲህ አይነቱ የቆዳ ፈለጣፊዎች ወይም የቆዳ ተለጣፊ እብጠቶች ሊታዩ ይችላሉ። እነዚህ በሕክምናው አክሮኮርዶም በመባል ይታወቃሉ ወይም ስኪን ታግ ይባላሉ። በእንግሊዝኛው ይህ አይነቱ የቆዳ ጥቁረት የሚታይበት ሰው ምናልባት አንዳንድ ጊዜ የውስጥ ደዌ ምርመራዎችን ቢያደርግ ይመከራል። ምክንያቱም ይህ አይነቱ የቆዳ ለውጥ የሚፈጠረው አብዛኛውን ጊዜ በደም ውስጥ ያለ የኢንሱሊን ሆርሞን መጠን በሚጨምርበት ጊዜ ነው። አንድ ሰው ይህ አይነቱ የቆዳ ጥቁረት ሲኖርበት በተለይ የሚታይ ከሆነ ከውፍረት ባሻገር የስኳር እና የአንዳንድ በሽታዎች ምልክት ሊሆን ስለሚችል አንድ ጊዜም ቢሆን ሐኪም ቀርቦ አስፈላጊውን ምርመራ ማድረግ ተገቢ ነው። ታዲያ አንድ ሰው የጠቆረ ብብትን ለመመለስ ወይም ብብት እንዳይጠቁር ለማድረግ ምን መደረግ አለበት? የጠቆረ ብብትን ለመመለስ የተለያዩ ክሬሞችን ከመጠቀም ይልቅ መጀመሪያውኑ ብብት እንዳይጠቁር የሚደረጉ ቅድመ ጥንቃቄዎችን መተግበር የተሻለው አማራጭ ነው። ምክንያቱም የብብት ጥቁረትን የሚያስከትሉ ምክንያቶች እስካልተወገዱ ድረስ የብብት ጥቁረትን የሚቀንሱ ክሬሞችን መጠቀም ብቻ መፍትሄ አይሆንም። የብብት ፀጉርን ለመላጨት በተደጋጋሚ ጊዜ በምላጭ ከመፈተግ ይልቅ በመቀስ ማንሳት ወይም ሳይፈተግ ቀስ ብሎ ፀጉሩን በማሽን ማንሳት ጥሩ አማራጭ ነው። የሚረጩ እና በውስጣቸው አልኮልን የሚይዙ ዶዶራንቶችን ከመጠቀም ይልቅ በሚቀባ ወይም በሚዳሰስ መልክ የተዘጋጁ በውስጣቸው እንደ ግላይሰሮል እና ሰንፍላወር ሲድ ኦይል የመሳሰሉ የቆዳ ማርጠቢያዎችን የሚይዙ ዶዶራንቶችን መጠቀም የተሻለው አማራጭ ነው። እንዲሁም ደግሞ በውስጣቸው ሽታ የማይዙ የላብ መቀነሻዎችን ለተወሰነ ጊዜ በማዘውተር የብብት ቆዳ እንዳይደርቅ ጥቁረትን ለመከላከል ይረዳሉ። ብብት ላይ ጥብቅ የሚሉ ልብሶችን ከማዘውተር መቆጠብ። ብብትን የሚይዝ ልብስ በሚዘወተርበት ጊዜ በቦታው ላይ ያለውን ፍትጊያ ስለሚጨምር ለብብት መጥቆር አጋላጭ ምክንያት ስለሚሆን ነው። ሌላው ደግሞ ዋነኛው ለብብት ጥቁረት አጋላጭ ምክንያት የሆነው ውፍረት በሚኖርበት ጊዜ ነው። ውፍረት ሲኖር በብብት መሃል ያለው ፍትጊያ ስለሚጨምር የብብት መጥቆር ይጀምራል። ወትሯዊ የሆነ የዕለት ተዕለት ስፖርታዊ እንቅስቃሴን በማዘውተር እና አመጋገብን በማስተካከል ክብደትን መቀነስ ዋነኛው አማራጭ ነው። ታዲያ ከነዚህ ውጪ የብብት ጥቁረትን ለመቀነስ የሚያስችሉ የተለያዩ ክሬሞችም ገበያ ላይ ታገኛላችሁ። ለምሳሌ አልፋ አርቡቲን እና ኒያሲናማይድ። እነዚህም በሴረም ወይም ደግሞ ተዘጋጅተው ገበያ ላይ ታገኛላችሁ። እነዚህን ቅባቶች በተለይ ኒያሲናማይድ የምትጠቀሙ ከሆነ ከቆዳ ማርጠቢያ ጋር በመቀላቀል በቀን ማታ ማታ ብቻ የብብት ቆዳ ላይ በመቀባት ከ2 ወር በኋላ የተወሰነ ለውጥ ሊያስገኝ ይችላል። ያም ማለት ሁሉም ሰው ላይ 100% የሆነ ተመሳሳይ ውጤትን ያስገኛል ማለት አይደለም። በ2013 የተሰራ አንድ ጥናት ላይ የብብት ጥቁረት ያለባቸው ሰዎች 4% ኒያሲናማይድ ከቆዳ ማርጠቢያ ጋር ተቀላቅሎ ለ2 ወር ያህል በቀን እንዲጠቀሙ ከተደረገ በኋላ 24% የሚሆኑት ተሳታፊዎች ጥሩ የሆነ ለውጥን አግኝተዋል። ሌላው ደግሞ ዴሶናይድ በመባል የሚታወቅ መድኃኒት ነው። ይህ መድኃኒት የስቴሮይድ ይዘት ያለው ስለሆነ ከመጠቀም ማማከር ያስፈልጋል። ምክንያቱም የብብት ጥቁረቱ የጀመረው ምናልባት በቦታው ላይ ባለ የቆዳ ቁስለት ከሆነ ይህ መድኃኒት የቆዳ ቁስለትን የማባባስ ባህሪ ስላለው ነው። የቆዳ ጥቁረቱ ከተጓዳኝ የቆዳ ችግር የመጣ አለመሆኑን በሐኪም ከተረጋገጠ በቀን ማታ ማታ ብቻ በመጠቀም ከ2 ወር ቆይታ በኋላ የተወሰነ ለውጥ ያስገኛል። በሙከራው ወቅት ይህ ቅባት የተሰጣቸው ሰዎች ከ2 ወር በኋላ 30% የሚሆኑት የተወሰነ ለውጥ አግኝተዋል። ከነዚህ ውጪ ደግሞ ኮጂክ አሲድና ሊክሪሽ ኤክስትራክት እንዲሁም ደግሞ በውስጣቸው ቫይታሚን ይዙ ጥቁረትን በጊዜ ሂደት ለመቀነስ ይረዳሉ። እነዚህን ቅባቶች ስትጠቀሙ ከቆዳ ማርጠቢያ ጋር ብትቀላቅሏቸው የተሻለ ነው። እንዲሁም ደግሞ ስትጠቀሟቸው በአጭር ጊዜ ውስጥ ጥቁረትን የሚያጠፉ አይደሉም።